ሰባተኛው ጠቅላላ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ሁሉም የበኩልን ድርሻ ሊወጣ እንደሚገባ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ ጥሪ ያቀረቡ። በምስራቅ ጎጃም ዞን አነደድ ወረዳ የብልጽግና ፓርቲን የለውጥ ዓመታት የሚዘክርና ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የሚደግፍ ሰልፍ ተካሂዷል። ተጨማሪውን ከየኔነህ አለሙ እንከታተል። በምስራቅ ጎጃም ዞን በአነደድ ወረዳ በአንበር ከተማ የምርጫ ቅስቀሳ ተካሂዷል። በቅስቀሳ መርሃ ግብሩ ላይ የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለን ጨምሮ የምስራቅ ጎጃም ዞን የስራ ኃላፊዎች፣ የወረዳ አስተዳደር አመራሮችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ከንቲባ ተሾመ ዋለ ሰባተኛው ጠቅላላ ምርጫ የህዝብንም ፍላጎት በዲሞክራሲያዊ መንገድ የሚገለጽበት መሆኑን ገልጸዋል። ብልጽግና ለዲሞክራሲ ስርዓት ግንባታና ለሰላም መረጋገጥም እየሰራ ያለ ፓርቲ ስለመሆኑ አስገንዝበዋል። ለሰላም እጁን የዘረጋ ይቅር ባይ ፓርቲ ነው። የሀገራችንን ጸጋዎች ከዳ ወደ ምንዳ አሻግሮ የህዝብ ተጠቃሚነት ለማረጋገጥ ግልጽ ህልም፣ ትልቅ ትልም ያለው ፓርቲ ብልጽግና ፓርቲ ነው። ያልተሻገርናቸውን ችግሮች እንደምንፈታ በእኛና በፓርቲያችን ተማምናችሁ በመሆኑ ለሰጣችሁን አመኔታና ለወሰናችሁት ውሳኔ እጅግ በጣም እናመሰግናለን። ዜጎችን በንቃት በመሳተፍ ሀገራዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የጀመርናቸው ጀምረን የጨረስናቸው አሉ። የብልጽግናን ፓርቲ ስትመርጡና እውቅና ስትሰጡ ችግሮቻችሁን እንደምንፈታ ማረጋገጥ እፈልጋለሁ። የአነደድ ወረዳ አስተዳዳሪ አቶ አየለ ድረስ ዲሞክራሲያዊ ምርጫን ከማድረግ ባሻገር ሀገርን ወደ ተሻለ ኢኮኖሚና የእድገት ደረጃ ለማሸጋገር የሚሰራ ፓርቲ መሆኑን ገልጸዋል። ምርጫ ለኢትዮጵያ ዲሞክራሲ ስርዓት ግንባታ የጀርባ አጥንት፣ የዜጎች የሉዓላዊነት መገለጫ፣ የመሪዎቻቸው ዳኛና የወደፊት ዕጣ ፈንታቸው መወሰኛ እንዲሁም ሰላማዊ የስልጣን ሽግግር ማረጋገጫ አካል ነው። በዚህ ምርጫ ኢትዮጵያ ወደማይቀለበስ የዲሞክራሲ ጎዳና መግባቷ ለዓለም የምናሳይበት ትልቅ አጋጣሚ ነው። በቅስቀሳው ላይ የተሳተፉ ሰልፈኞች በበኩላቸው ምርጫው ሰላማዊ፣ ፍትሐዊና ታማኒ እንዲሆን ሁሉም ዜጋ ድርሻውን ሊወጣ እንደሚገባ ገልጸዋል። ሰላማዊ ሆኖ እንዲጠናቀቅ ከማንኛውም ከሴቱም ከወንዱም ከአባላቱም ከየትኛውም ኢትዮጵያዊ ከሆነ ተቀናቃኝ የሚሆን ደጋፊ በሰላም እንዲጠናቀቅ የራሱን አስተዋጽኦ ያደርጋል። በመሆኑም ወጣቱ ነገ የሀገር ተረካቢ እስከሆነ ድረስ ሰላም ሆኖ የሚፈልገውን ፓርቲ በደንብ መምረጥ እንዲችል በዚህም በድጋፉ እንዳያችሁት ያሳየው ይህ ሰላም ፈላጊ እንደሆነ ወጣቱ የሚያመለክት ነው ማለት ነው። ማንን እንደሚመርጥ ራሱን አውቆ መሰረታዊ ልማቶችን እነሱን መነሻ በማድረግ በዲሞክራሲ በነጻነትና ፍትሃዊ በሆነ መልኩ እንዲመርጡ የተደረገ ሰልፍ ነው። ምርጫው የተሳካ እንዲሆን በኃላፊነት መስራት እንደሚጠበቅም ተጠቁሟል።